በእምነት እንጓዝ፣ በቃሉ እንኑር፣ በእውነት እንጽና። ውድ የእግዚአብሔር ቤተሰቦች እንኳን ወደዚህ መንፈሳዊ ቻናል በደህና መጣችሁ። መንፈሳዊ ትምህርት፣ ታሪክና እውቀት ሁሉም በአንድ ቦታ የሚያገኙበትን ይህን መንፈሳዊ ቻናል ለብዙዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሱ። ራስን መግዛት በውስጡ ብዛት ያላቸውን ነገሮች እንዳሉት ምንም ጥርጥር የለውም። እነርሱም አንደኛ አንደበትን፣ ሀሳቦችን፣ ስሜቶችን፣ ፍላጎቶችን፣ ምኞቶችን ሁሉንም የአንድ ሰው አጠቃላይ ጠባይ መግታት መቻል ናቸው። አንደኛ አንደበትን መግታት። ንጉሥ ሰለሞን እንዲህ ብሏል፣ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። ምሳሌ 10:19። ታዲያ አንደበትን መግታት የሚችል ሰው ከብዙ ኃጢአቶች ራሱን ማዳን ይችላል። ይህ ሰው ሰዎችን በመራገም፣ በሐሜት፣ በአሽሙር፣ በከባድ ቁጣ፣ በማስፈራራት፣ በማንቋሸሽ ኃጢአት ውስጥ አይወድቅም። ከዚህ በተጨማሪ በመዋሸት፣ በማጋነን፣ በመሐላ፣ የሰው ስም በማጥፋት፣ በዋልጌ ንግግር ወይም ባሉባልታ ኃጢአት ውስጥ አይወድቅም። ይህ ብቻ አይደለም። በኃጢአት የተሞላ መረጃ በመመጻደቅ፣ የራሱን ጽድቅ በመቁጠር፣ ስለ ሰው በማውራት፣ በሌሎች ሰዎች ላይ በመፍረድ፣ በቁጣ ድምፅ መናገር ኃጢአት አይወድቅም። መጽሐፍ ቅዱስ እንዲህ ይላል፣ ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለ አእምሮ ነው ይባላል። ምሳሌ 17:28። አንደበትን መቆጣጠር ብዙ ጥቅሞች አሉት። አንደበቱን መቆጣጠር የሚችል ሰው ለራሱ የማሰላሰያ ዕድል ይሰጣል። ከመናገሩም በፊት ያስባል። ከመናገሩም አስቀድሞም ትክክለኛዎቹንና ምቹ የሆኑትን ቃላትን ለመምረጥ ለራሱ ዕድል ይሰጣል። የሚናገራቸው ቃላት ሁሉ የሚያመጡትን ውጤት ይገነዘባል። የተፈለገውን ያክል ይቅርታ ብታደርጉም የምትናገሩት ቃል የሚቆጠረው በእናንተ ላይ ነው። እናንተ የተናገራችሁት ቃል ወደ ሌሎች ሰዎች ጆሮዎች ከደረሰና ወደ ሕሊናቸው፣ ወደ ስሜታቸው ዘልቆ ከገባ በኋላ ከቶውን የእናንተ ሊሆን አይችልም። ስለሆነም ይህ ቃል ከመናገራችሁ በፊት ልትቆጣጠሩት ይገባችኋል። ከተናገራችሁ በኋላ ግን የሚፈርድባችሁ ቃሉ ነው። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ። ማቴዎስ 12:37። ቅዱስ አርሳኒዮስ በአንድ ወቅት እንዲህ በማለት ተናግሯል። ብዙ ጊዜ እናገርና ይቅርታ ጠይቃለሁ፣ ለዝምታዬ ግን ፈጽሞ ይቅርታ ጠይቄ አላውቅም። ስለሆነም አንደበታችሁን ግቱ። ቅዱሳን ሰዎች ለጸሎትና ለተመስጦ እድል ለመስጠት ሲሉ በዝምታ ውስጥ ይቆያሉ። አንድ ሰው እንዲህ ብሏል፣ ልብህ እንዲናገር አንደበትህን ግታው። ብዙ የሚናገር ሰው ውስጡ ባዶ መሆኑን ያረጋግጣል። ከጸሎት ስራም የተራቆተ ነው። ይህም ሰው እንዲህ ብሏል፣ የሰማኸው ነገር ሁሉ አይነገርም፣ የተናገርከው ነገር ሁሉ አይጻፍም። ይህ ማለት አንተ የሰማኸው ነገር ሁሉ ለሌሎች ሰዎች በድጋሚ መነገር የለበትም ማለት ነው። ይህን የምታደርግ ከሆነ በሰዎች መካከል ጠብን ትዘራለህ። ይህ ጉዳይ እስከ ስም ማጥፋትና እስከ ማዋረድ ሊያደርስ ይችላል። ከዚህ የሚበልጠው ግን የጻፍከው ነገር ነው፣ በአንተ ላይ ማስረጃ ሆኖ ሊቀርብ ይችላልና። ሁለተኛ ሀሳቦችን መግታት። ሀሳቦችህ በህሊና ውስጥ የሚፈለገውን ማንኛውንም ሀሳብ አትቀበል። ሀሳቦችን ጠብቅ። ሀሳቦችን ንጹህ መሆናቸውን አረጋግጥ። የኃጢአት ሀሳብ ወደ አንተ ከመጣ ለረጅም ጊዜ አትቻከመው። ከእርሱ ጋር አትደራደር። አንተን ሳይቆጣጠርህ እና በልብ ውስጥ ስሜት ከመሆኑ በፊት ፈጥነህ አስወጣው። የንዴት፣ የበቀል፣ የዝሙት፣ የእርግማንና ከንቱ ሀሳቦችን ተጠንቀቃቸው። የቅናት፣
የምቀኝነት፣ የጥላቻ፣ የኩራት፣ የከንቱ ውዳሴ ሀሳቦችንም ተጠንቀቋቸው። ከዚህ በተጨማሪ እግዚአብሔርን የማያከብር ማንኛውም ሀሳብም ተጠንቀቀው። ይህን ማድረግ ከተሳነ አንዲት ወፍ በጭንቅላቱ ዙሪያ እንዳትበር መከልከል ባትችልም እንኳ በፀጉር ውስጥ ጎጆዋን እንዳትቀልስ ምንም ማድረግ አያቅትም የሚለው ምሳሌ አዳምጥ። የኃጢአት ሀሳብ በውስጥህ አትጠብቅ። ህሊናህን ዘወትር በጸጋ ሀሳብ ወይም በመንፈሳዊ ተመስጦ ባተሌ ለማድረግ ሞክር። በዚህ ሀሳብ ላይ ዲያብሎስ ጦርነት ቢያውጅብህ እንኳን እርሱን ሲያደምጡት አያገኛቸውምና ሀሳቦቻችንን የምንገታበት ሌላ መንገድ ስሜቶችን መግታት ነው። ሶስተኛ፣ ስሜቶችን መግታት። ስሜቶችን መግታት የሀሳቦች መዝጊያዎች ናቸው። ስለሆነም መዝጊያዎቹን ጠብቁ። የኃጢአት ሀሳቦች ወደ እናንተ ዘልቀው ቢገቡ እንኳን የመስማት፣ የማየት፣ የመዳሰስ ስሜቶችን ተቆጣጠራቸው። ስሜቶችን ንጹህ ይሁኑ። ያለ አንተ ፍቃድ ወደ አንተ ቢመጡም ስለ እነርሱ አታስብ። በገዛ ፍቃድህ ወደ እነርሱ አትመለስ። የመጀመሪያ እይታህን በአጋጣሚ ወይም ያለ ፍቃዳችሁ ሊሆን ይችላል። ሁለተኛ እይታችሁ ግን በእናንተ ፍቃድ የተደረገ ለመሆኑ ምንም ጥርጥር የለውም። በመሆኑም ግንዛቤ ትሰጡታላችሁ። ስሜቶቻችሁ ወደ እናንተ ይዘው የሚመጡት ሀሳቦችን ብቻ አይደለም። እነዚህ ሀሳቦቻችሁን ንቁ ባልሆነ ህሊናችሁ ውስጥ ሲከማቹ ህልም ወይም ቅዠት ሆነው ይለወጣሉ። ስሜቶችን መቆጣጠር የሀሳቦችን የህልምና የቅዠትን ንጽህና ለማግኘት ይረዳል። ከዚህ በተጨማሪ ስሜቶችን ለማጥራት ያግዛል። ሶስተኛ፣ መንፈስን መግታት። መንፈሳችሁ ከእናንተ ቁጥጥር በታች ይሁን። በኃጢአት የተሞላ መንፈስ ወደ ልባችሁ ከቶ ብታገኙ ምላሽ አትስጡት። ወደ ውስጣችሁም እንዳይከማች ፈጥናችሁ አስወጡት። ዘወትር ልባችሁ ንጹሕ አድርጋችሁ ለመጠበቅ ሞክሩ። ለዝሙት ወይም ለሌሎች የኃጢአት ምኞቶች እጆቻችሁን አትስጡ። ይልቁንም ሐዋርያው ቅዱስ እንደተናገረ ተቃወሙ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁምና። ዕብራውያን 12:4። ጉዳዩ በእናንተ ውስጥ የከፋ ሆኖ እንዲለወጥ አታድርጉ። ስሜቶቻችሁን ሀሳባችሁ ወደ እናንተ እንዳያመጡ ተቆጣጠሯቸው። ሀሳቦች ወደ እናንተ የሚመጡ ከሆነ ግን ወደ ስሜትና ወደ ምኞት እንዳይለወጡ ተቆጣጠሯቸው። የምኞት ደረጃ ላይም ከደረሳችሁ ወደ ተግባር ከመለወጣቸው በፊት ተቆጣጠራቸው። ወደ ተግባርም ከተለወጠ ፈጥናችሁ አቁሟቸው። ልማድ ሆነው እናንተን ከመቆጣጠራቸው በፊት ተቆጣጠሯቸው። ሁል ጊዜ ራሳችሁን አስገድዱ። ብርቱ ፍቃድ ይኑሯችሁ። ግዳጅ እንዳያስለማምዷችሁ ማወቅ አለባችሁ። ትእዛዛትንና በታዛዥነት መሸነፍ ተግባራዊ ለማድረግ ራሳችሁን አስገድዱ። እግዚአብሔር ሕግጋቱና የሕዝብ ትእዛዛትን በመቀበል ውስጥ ራሳችሁን ተቆጣጠሩ። ሕግን ላለመቀበል ማታለልን አትጠቀሙ። ለራሳችሁ ምክንያት በመፈለግም ሕሊናችሁን አታታሉ። ሕሊናችሁ ብዙ ነገሮችን መቀበል ይችል ዘንድ በሰፊው እንዲከፈት አትፍቀዱለት። ይቆየን።